ሁለተኛና ሶስተኛ ልጅ ወለዳችሁ ማለት የመጀመሪያና ሁለተኛ ልጆቹ እንግዲህ ትልልቅ ናቸው ማለት አይደለም አውቶማቲካሊ። እሱም በምንድን ነው የተረዳሽው ብትሉ እኔ ወልጄ ስገባ ሁለቱ ልጆቼ ከትምህርት ቤት መጡ ማለት ነው። ቁጭ ብዬ ከዛ ሄዱ፣ ያው ተነግሯቸዋል እንግዲህ ሄዱ። በቃ ዩኒፎርም ቀየሩ፣ ተጣጣቡ፣ አዩት ተኝታለች። እሺ ከዛ መጡ፣ አጠገቤ ጎንና ጎን ቁጭ አሉ ማለት ነው። እንዴት ናችሁ ምናምን አልኩኛል። ከዛ ምን ሳያቸው ቁልጭ ይላሉ። ምንድነው ወይኔ እዛ ሆስፒታል ቆይቼ ስለመጣሁ የሆነ ነገር ይዣላቸው በመጣው ኖሮ ባዶ እጄን ባልመጣው ኖሮ ምናምን እያልኩኝ ምን እንደፈለጉ አልገባኝም። በኋላ ላይ ትንሹ ማለት ነው ድጋሚ ተነሳና ሄደና ፊቱን ተጣልሞ መጣ። ድጋሚ ቁጭ ምንድነው አባ ምንድነው እሱ የፈለጋችሁት ምናምን? አይ እኔ የምልሽ ማሚ ተበሳ እንዴ አለኝ። ምኑ አልኩት። አይ ወተት ማውጣት ጀመረ አለ። ገባኝ ማለት ነው። አዎ ማውጣት እኮ ጀመረ። አሁን የሚገርምህ ነገር ልክ ስትወለድ አይገርምህም? የእግዚአብሔር ስራ ልክ እሷ ስትወለድ የሚያስፈልጋትን ነገር እግዚአብሔር ስለሚያውቅ ወተቱ መውጣት ጀመረ አልኩት። እና እኔ ሌክቸር ማድረግ በዛው ስጀምር ጉዳዩ እሱ አይደለም የሱ ለካ። እና ምን ይሻላል አሉ። ምንድን ነው አንዳንድ ይዘን እንጥባ ወይስ ደግሞ ካፓችንን ኩባያ ይዘን መተን ትቀጅልናለሽ? ማለት ኩባያ ይዞ መጥተው ቀርተው ወተት ለመጠጣት ነው አሰባቸው ማለት ነው እነሱ። እንደ በጣም የተደነቅኩት ማለት ከነሱ ስላልጠበቅኩኝ ላይክ ሰምሃው ነው አድገዋል ብዬ ነው ያሰብኩት። እና አንዳንዴ አድገዋል ትልቅ ናቸው ብላችሁ ስታስቡ የምር ደግሞ ልጅነት ታዩባቸው አላችሁ። እና ሌሎች ትልቅ ልጆች አሉ ብለን ትልቆቹ እንደትልቅ አይተን ከነሱ ትልቅ ነገር ሁሌ ኤክስፔክት እንዳናደርግ ልላችሁ ፈልጌ ነው። ነይንን ኮሜንት አንብቢው፣ ላንቺ ነው የተጻፈው። ነይ አንብቢ። ምንድነው ፍቅር ትችያለሽ ግን ኦ ማይ ጋድ ድንች ቢወፍር በሹካ ይነሳል አሉ። ታዲያ አንቺ ከኮሜንተሮቹ ጋር ያለ አንቺ ነሻ የምታጽፍብኝ? ማን ነው እየጨቀጨቀ ያለው እዚህ እየደወለ? የሆነ ሰው አለ ወግቼዋለሁ። እንዲህ እየሳክ ዘመን ይለቅ። ከአገልግሎት መስጫ ክልል ውጭ አደረኩት። አሜን አሜን። ከገባችሁ አሜን በሉ። አሜን። እንዴ ረፊ በሏት፣ ጨምሩላት። ይኸው እግዚአብሔር የቀባይ ምስክር። ወይ ወደዛኛው እንዳትሆን ወደ ባሏ ወይ እዚህ ጋር ተረጋግታ ሰው ሁሉ አውቆላት እንዳትኖር ወይ ረዛ ጋር እናታ ገብቷቸዋል። ስለዚህ ንዝንዝ እውነትን የእግዚአብሔር ሴት ጭቅጭቅ ልምጣ እግዚአብሔር ሴት ነው አለቀራይ እውነት ነው። ወግቼለታል። አበበረለ አበበሶለና shopping town? Oh. Are you two completely insane? Bobby, quit it right now! Shh.
you kidding me? Off the bed. Hey, are you kidding me? Get off the bed. ኤጀንሲ የዳሃጠር ነው ብዬ በሰራሁት ቪዲዮ ሁለት ሰዎች ደውሎ ሊያሳሩ ሞክረዋል። እኔም ስለፈራሁ እውነቱን ልንገራችሁ። ኤጀንሲ የሚባለው ድርጅት ከመጣ በኋላ ሰው ኑሮ ውድነትን መቋቋም አቅቶታል። በቀጥታ ደሞዙ ካገኘ ኑሮ ውድነትን መቋቋም ይችላል። ሶስት ሰው እየበለጸገ 1 ሚሊዮን ሰው የሚራበት ምክንያት ምንም የለም። ኤጀንሲ ይዘጋ። ቆንጆ ሴት አንተ የኔ ፐርሰንት አስኩራ ከጀርባ አስቀመጣት ምትነዳ ሴት ገርዳና በደብ ገርዳና ናት እና ለምን ለመስማት ግዴታ ሽሮ መውደድ አለብን። ግዴታ ምግብ ማብሰል መስራት መቻል አለብን። ሴትዮ አንቺ ሽሽ ቤት ከየጭራሽ ተከትለሽ መጣሽ። ያምሽ ወይስ ጤነኛ ነሽ? ከገደላ የቦጭሽ ስጋ አንሱሽ ታፋይን ልጅ ነው የመጣሽ። እኔ ቬጀቴሪያን ነኝ። ይኸው እንደ ባብ ነው ናችሁን መቀጠቀጥ። ስለዚህ ውጭልኝ ሞክረኛ ያኔ እንደ ቦክስ መለማመጃ ሳኩ ይዘህ ስትጠበጠበኝ አቀጠሩ የተጠበጠበ የሌላችንና ማለት በቤታችን ብዬ ነው እንጂ ቢይዘህ ጠርተኝ እያደረ መጣ የፍየል ሞለቶ በዳቦ ጥሩ ነው ከሱ ባይጡ ምን ስሙን አጠራሩት ያለሽ ከነሙ ስሙ ቆላላት ባለኝ እንደሰ ይባል የበግ ወይም የፍየል መራቢያ አካል ዘር መተኪያ ህብረ ስጋ ህብረ ትርኢት እንዴት ነው ነገሩ? የኛ ተቀበላችሁ አብሳችሁ መብላት ጀመራችሁ። አንተ ጤና ልጅ ነው ማለባች እንድታይ አንዘላሉ ሄደ ማለት ቆይ አይፈልጉም ማለት አይደለም። ምን ነው ወደ ኋላ ሲቀር ማይፈልጉ በመሰለሽ ተራራቃጭላሽ እንዴ አንተ ደሞ አባዳባ አጣጣመች እኮ በዳቦ እንደዚህ በጣም ንገሪኝ እስቲ እንደዚህ ተጠበሰው አምሮበት አይቻላል። እታለም አልገባሽም እንጂ አሁን የበላሽው ስንት ጋንታ ጦር እንዲሁ ሌላ ፍየሎች መንጋ የበላሽው ለማንኛውም ለቤታችሁ ኮናችሁ ኮላላችሁ ምን ነገር እንዳይረሳ